ሰላም እንዴት አላችሁ ዳገሬ ልጆች? የዛሬው መልእክቴ ደግሞ ለወንድሞቼ ነው፣ ለወንዶቹ። እስከዛሬ ድረስ ለሴት ነው ገነት እኛ እሳ ስትሏል ነበር። ዛሬ ደግሞ ለእናንተ ነው። እኔ የምላችሁ በጣም የወደድካት ልቤ የደነገጣት ሴት አለች። ታገቢኛለሽ ብለህ ጠይቀህ ባላቶንም እንዳንተ ባላቶንም አንሰነፍ። ይሄ እንግዲህ ኃላፊነቱን ላለመወጣት ወይም ደግሞ በፊት አባቶቻችን ወንድነታቸውን የሚያረጋግጡት አርሰው አንደፋርሰው ቤታቸውን በማትረፍረፍ ልጆቻቸውን በማሳደግ ውጭ ወራሪ ሲመጣ ደግሞ ጦራቸውን አንስተው ሀገራቸውን ሲያስከብሩ ወንድነት የሚረጋገጠው በዛ ነበር። የዛሬ ወንዶች በምን አይነት ነገር ነው የምታረጋግጡት? ስልካችሁ ላይ ተጣዳችሁ እንግዲህ በየትም አምታታችሁ ወይ አረብ ሀገር እህታችሁ ወይ ምናምን ይገዛል። በዛ የኔ ማር የኔ ፍቅር ምን ማለት አለብኝ አሁን እሷን ልቧን ለማቅለጥ እያልክ ስታቀልጥ ትኖራለህ። ቁጭ ብለህ ማለት ነው። ገንዘብ ታስልካለህ። አሰራ ለምንድን ነው ከወደድካት አግቢኝ ብለህ አግብተህ ልጆችም ከስር እየተወለዱ አንተና እሷም ገንዘብ ከሌላችሁ እየሰራችሁ ከስር ቀስ ብሎ ሲያድግ እንዴት አይነት ጣዕም እንዳለው አታጣጥምም እንዴ? በተቀደሰው አልጋ ላይ ረጅም 5-6 ዓመት በፍቅር መጠናናት ያለው ትዳር ውስጥ ነው። በቃ አግቡ። እውነት ለመናገር ለምንድን ነው ረጅም ዓመት ያን ያክል ሁሉ የሰው ጊዜ፣ የሰው ገንዘብ፣ የሰው ህይወት የምትበሉት? እንዲህ አሁን ይኸው ራሷን አጠፋች ተባለ። የበፊት ሴቶች ወንዶች ኢግኖር ሲያደርጉ ደግሞ ለእሷ በብሔር ከበደ መጠ ሄረ ወደዛ ምናምን ብሎ መቼ ሳይሰማቸው ቀርቶ እንዳይመስላችሁ። ግን ቢሆንም በዛ ይጽናናሉ። የእውነት የልባቸው እነሱ ሲያፈቅሩ ስለነበረ እግዚአብሔር ደግሞ ካሳዬ የሚባል ወንድ ያመጣሉ ወደ ህይወታቸው፣ ይክሳቸዋል፣ ትዕግስት ያደርጋሉ። የዛሬዎቹ ደግሞ ምን አይነት ናቸው? ወይኔ እሱ ከሌለማ ሞታለሁ ተብሎ ራሱ ተወርቶ አልተቀረም እኮ ሞትን በተግባር የሚያሳዩ ሴቶች መጡ። ደግሞ አሁን አትሻብኝ ጌታዬ። ለዚህ ሁሉ ግን ተጠያቂዎቹ ወንዶች ናቸው። ካልሆነችህ እኔ እሰራለሁ፣ ራዕይ አለኝ፣ ህልም አለኝ፣ አላገባም ካለች አገባሃለሁ የምትለውን ሴት መርጣ አታገባም። እንዳት ኃላፊነቱን ፍራቸው እኮ ነው። አሁን በእሷ አስቤዛ በእሷ የሆነ ነገር ሆኖ ፍቅሩ ማይቀርበት ጡል ትላለህ። ግን ትዳር ከተባለ ዳረ ቤት ኪራዩ ደግሞ በዚህ ዘመን ኑሮ ውድነት አስቤዛው ምኑ ትላለህ። ኃላፊነትን ይህን ያክል ከከበደህ ወጥረ ስራ ላይ ስራ። እናንተ ሰነፍ ወንዶች ምንድነው ጥረታችሁ? ሴትን ለማጥመድ በቃ እያሰለጠነ የለቀቃችሁ ሰው ያለ ሁሉ ነው የሚመስለው። በጣም በዚህ በተለይ በመካከለኛው ምስራቅ ያሉ ሴቶችን ለማጥመድ ሆን ብላችሁ የተነሳችሁ ነው ይመስለኝ። ግን ለምሳሌ አሁን የዚች ልጅ ህይወት ጠፋ ዛሬ። እናትና አባቷ ስንት መከራ በልተው አሳድገዋታል። አሁን ትመጣለች እያሉ ይጠብቋታል። ስንቶቹን አፍቀዋታል። እንኳን እሷ ልትገባ አስክሬኗ እንኳ ብዙ ፕሮሰስ አለው ገና ወደ ኢትዮጵያ ለመግባት። አሁን ለዚህ ሁሉ ተጠያቂው አንተ ነህ። ምን አይነት ስሜት ይሰማሃል? የሰው ገንዘብ ወሰድክ፣ የሰው ጊዜ ወሰድክ፣ የሰው ነፍስም ወሰድክ። ምን አይነት ህይወት ነው አሁን አንተ የሚኖርህ? ሰነፍ። በጊዜ ግን አላገባህም ካለች እሷን ትተህ ሌላ የምታገባህ ላይ ሄደ ህይወትን በቀላል መንገድ እንዴት አድርጌ አብሬ እሷ ጋር አብራችሁ ያገኛችሁት አብራችሁ ያፈራችሁት ነገር ነው በረከትም ያለው ደስታም ያለው። በቃ አግቡ ነው ወንዶች፣ አግቡ። ትዳርን ለምንድን ነው የምትፈሩት? ብዙ የትዳሮች አይታችሁ ከሆነ 5 ዓመት በፍቅር 2 ዓመት በትዳር 2 ዓመት ራሱ አይቆይም ትዳሩ። ለምን? ውጭ ላይ ሁሉም ነገር አልቋል። ምን ጉጉት ኑሮት ትዳር ውስጥ ሰው ለመግባት ይሄዳል? ሁሉም ነገር ውጭ ላይ አለቀ እኮ በቃ። አግቡ ነው ዞሮ። ሴቶች ደግሞ ይህን ያክል ራሳቸውን እስከ ማጥፋት ድረስ አትሄዱ። በቃ ልባችሁን ሰበራችሁ አይደለ? ልብ ጠጋኝ እግዚአብሔር ይሰጣል። እስከዛ ድረስ በትዕግስት ጠብቁ። ምን ጉር ናችሁ? ስንት የሚጓጓላችሁ ቤተሰብ አለ አይደል? 100% ይወደኛል ብለሽ ማሰብ ያለብሽ እናትና አባትሽን ብቻ ነው። ሌላው ሰው በሌላ ነገር ዲፔንድ የሆነ ስለሆነ የሆነ ጊዜ ፌል ያደርጋል። ፕሊዝ ልክ ገንዘብ አጌታችሁ እንደምታጡት ሁሉ ብዙ ሚሊዮን ብር ቆጥራችሁ ስታበቁ ግን ሞባይል ካርድ መሙሊያ አታችሁ እንደምታውቁት ሁሉ ሌላውም እንደዛው ነው። ግን ይገኛል ደግሞ ሌላ ጊዜ። ግን ትዕግስት አድርጉ። እስከ መሞት ድረስ አትድረሱ ሴቶች። ወንዶች ግን ሰነፍ አትሆኑ። አግብታችሁ ኑሮ ምሩ በቃ። ይህ ፍቅር ምናምን ተተክለህ 24 ሰዓት ስልክ ላይ ጆሮዋ እስከሚደነቁር ድረስ አሁን መጣሽ ወይ፣ አሁን በላሽ ወይ፣ አሁን ጠጣሽ ወይ፣ አሁን እንዲህ አልሽ ወይ። ስራ ፈት ቁጭ ብለህን ሁሉ ነው ስጽፍ የምትለው አንተ። ሌላ ስራ የለህም። ከእሱ 5-10 እኔ እንዲያው በተለይ ከዚህ ሀገር 5-10 ሳንቲም እየተቀበላችሁ ኢትዮጵያ የምትኖሩ ወንዶች
ለነገሩ እኛ ነን እኮ ጥፋተኛ። ምክንያቱም ያኖርከኝ እንደ ንግስት አልንባለፈው አረብ ሀገር እየሰራን እየኖር ያኖርከኝ ሰው እንደ ንግስት እኔን ታግሰህ ምናምን ብለን ሙዚቃውን ስንሰራ ነው። ለነገሩ እኛም ሙተናል እኮ ምን እናንተ ብቻ